ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን። እንግዲህ ቡራና ቅመሜ ዛሬ ደግሞ ከመሻ መጡ። ያው ቀርተዋል ብለን ነበረ። እንግዲህ ከመሻ ከትላንትና እስከ ዛሬ ደግሞ ሰዓቱን ያልተከበረልን ለምን እንደሆነ አናቅም። ያው ነገሩ ሰዓቱ ምን ያከብራል? ወኛን ኦዲየንሳቸው አላከበሩም። ሰዓቱን ያከብሩልናል እንዴ? ሶ ኤኒዌይስ ዛሬ እንግዲህ የመጡ ጋሽዬ ነው ይዞ የመጡት እንግዲህ ምክንያቱም ትላንትና ሀይሚ ቤተሰቦችን ማሳመን አለብክና እኛ መለያታችን ማሳወቅ አለብህ ብላ አስጠንቅቃ ነው ሄደችው። እንግዲህ ዛሬ ደግሞ ብሩክ እሷ ባለችው መሰረት ተመርኩሶ እንግዲህ ዛሬ ጋሽዬ ሊያሳምንላት እና የተፈጠረን ሁሉ ልነግራት እንግዲህ ጋሽዬን ጠርቶ ሀይሚን ይዞላት እንደሚመጣ ደውሎለት ነበረና እንግዲህ ሀይሚዬ ዛሬ እንደ ትላንትናው ነው ንግግራው። እንግዲህ ከሰሞኑ የትላንትናውና የዛሬ የሀይሚ ንግግር በጣም ተቀይሯል። ኦልሬዲ ቼንጅ ተደርጓል። አይ ዶንት ኖ ለምን እንደሆነ ብቻ እኔ ለምን እንደሆነ አላውቅም። ምላሳችሁ ላይ ይሄ የመለየት ታት ተሰርቷል መሰለኛ። ምላሳችሁ ላይ ኦልሬዲ በቃ እንለያ የሚል ነገር እንጃ። ብንፈልግ የቅመሜና የቡራ ምላስ ላይ ታቶ የተሰራ ይመስለኛልና አይ ዶንት ኖ። ኦልሬዲ እኮ ሰው ማለት አንድ ሁለትም ሶስትም ወልዶም ትዳር ይዞ የሚለያዩ አለ። ኖርማል ነው ይሄ በኢትዮጵያ ምድር ላይ አዲስ ነገር አይደለም። ግን ደግሞ መለያየት ሆነ እንትን አለ አገባብ አለ የሚያለያያቸውን። አንደኛ ደግሞ መለያየት ስናስበው የሚያለያየን ትልቅ ሪዝን ደግሞ ትልቅ ነገር ሊኖረን ይገባልና ስለዚህ ሀይሚዬ ትንሽ ብትታገስ መልካም ነው ብዬ ነው ማስበው። ምክንያቱም ይሄ ከሁለት ወር በኋላ ሁሉ ነገር ግልጽ የሚሆነው ይሆናል። ያን ብትለዩም ትልቅ ሪዝን ይዛ ነው ነገ ወደ ኋላ ማይመልሳትና ነገ ትክክለኛው ውሳኔ እንደምትወስን ስለሚያግዛት ዛሬ ያን ነገር ብትታገዙ መልካም ነበረ። ግን ሀይሚዬ ያንን ነገር መስማት ማየትም መታገዝም አልፈለገችም። ካሁን ወዲህ መቁረጥ ነው ፈለገችው። ነገር ግን እንደኔ እቺን 2 ወር ብትጠብቁ ለሷም ጥሩ ነገር ነው ብዬ ነው ማስበው። ምክንያቱም አንዴ የማይዳገም ውሳኔ ትወስናለች። አብሮ ከመቀጠል አብሮ አለመቀጠል ያኔ ለመውሳኔ አይከብዳትም። ምንም ግራ የሚያጋባትና የሚያወዛግባት ነገር አይኖርም ነበረ። ነገር ግን እሷ ካሁኑ መቁረጥ ፈልጋለች እና ብቻ እንግዲህ እግዚአብሔር በመሃላችሁ እግባ። ድራማ ነው ምናምን ያለው እስከዛሬ ከርመናል። እንግዲህ ነገሩ ወደ ሲሪየስ እየሄደ ይመስለኛል። ብቻ እግዚአብሔር ይሁን።